ሰላም ብለናል ውድ የኢትዮ ተመልካቻችን። ዛሬ ደግሞ የኢትዮጵያ ፕሪሚየር ሊግ ውስጥ በዋንጫና በደጋፊ ብዛት የተለያዩ ቡድኖች እነማን እንደሆኑ እነግራችኋለን። በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ በጣም የተፈሩ 5 ቡድን እነማን እንደሆኑ እናስቃኛችኋለን። አንደኛ በጣም የማትገምቱት ቡድን ስለሆነ እስከ መጨረሻው አብራችሁ ከቆያችሁ አንደኛ ያለውን ቡድን እነግራችኋለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እያልን ወደ ፕሮግራሙ እናልፋለን። አምስተኛ ደረጃ ላይ ያለው ሐዋሳ ከነማ ነው። ሐዋሳ ከነማ እንግዲህ በ1976 ተመሰረተ። ብዙም ትልቅ ታሪክ ያለው ክለብ አልነበረም። በ2000ዎቹ ግን በሊጉ ላይ ትልቅ ተጽዕኖ ያሳየ ክለብ ነበር። የፕሪሚየር ሊግ ዋንጫን አሸንፏል። የፕሪሚየር ሊግ ዋንጫውን አንድ ጊዜ ያሸነፈ ሲሆን እሱንም በ2018-19 አሳክቷል። ታላቅ ታሪክ የጻፈ እናም ሊጉን ለመጀመሪያ ጊዜ ያሸነፈ ያኔ ነበር። በአፍሪካ ውድድሮችም ተሳትፏል። የተደራጀ ጨዋታና ጠንክሮ የመከላከል የሚታወቅ ቡድን ነው። ቁጥር 4 ላይ ያለው ፋሲል ከነማ ነው። ፋሲል ከነማ አጼዎቹ በሚባል ቅጽል ስም የሚታወቁ ሲሆን የተመሰረተውም በ1968 ሲሆን በቅርብ ዓመታት ከፍተኛ ለውጥ ካሳዩ ክለቦች ውስጥም አንዱ ነው። የፕሪሚየር ሊግ ዋንጫውን አንድ ጊዜ አሳካ ሲሆን እሱንም በ2020-21 ነው። የመጀመሪያው ዋንጫ አሳክቷል። ትልቅም ታሪክም ጽፏል። የአፍሪካ ውድድሮች ላይም ኢትዮጵያን ወክሎ ተጫውቷል። በጎንደር ያለው የደጋፊ መንፈስ በሊግ ውስጥ የተለየና ከፍተኛ ያድርጓል። በዚህም ደረጃ 4ኛ ላይ ያስቀምጧል። ወደ 3ኛው ከማለፋችን በፊት ቻናላችንን በሰብስክራይብ ሐሳብ አስተያየታችሁን ደግሞ በኮሜንት መጻፋችሁን እንዳትረሱ እያልን ወደ 3ኛው እናልፋለን። 3ኛ ደረጃ ላይ ያለው ደደቢት ነው። ደደቢት የተመሰረተው በቅርብ ዓመታት ቢሆንም የተሻረ ታሪክ አለው። የተመሰረተውም በ1997 ሲሆን ደደቢት በ2010ዎቹ መጀመሪያ በሊጉ ላይ በጣም ጠንካራ ነበር። የፕሪሚየር ሊጉን ዋንጫ አሸንፏል እና ብዙ ጊዜ በፕሪሚየር ሊጉ ላይ በላይኛው ደረጃ የሚጨርስ ቡድን ነበር። የፕሪሚየር ሊጉን ዋንጫ ያሳካው አንድ ጊዜ ሲሆን በ2012-13 አሳክቷል። ቀደም እንደነገርኳችሁ በ2010 አካባቢ በጣም ጠንካራ ቡድን እንደሆነ ይታወሳል። የወጣቶች ልማት በጣም የታወቀ ቡድን ነው። ወጣቶች ላይ መስራት የሚወድ ቡድንም ነው። ሁለተኛ ደረጃ ሴንት ጆርጅ ወይም ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ታሪክ እጅግ ታላቅ ስም ያለው ከ30 ጊዜ በላይ የፕሪሚየር ሊግ ዋንጫ አሳክቶታል። የኢትዮጵያንም ዋንጫ ደግሞ ከ15 ጊዜ በላይ አሳክቶታል። ይህ ክለብ በኢትዮጵያ የክለብ ደረጃ ከፍተኛ የሆነ ዝናና ትልቅ ታሪክ ያለው ክለብ ነው። እናም ይህ ክለብ በ1935 ተመሰረተ። ይህ ማለት 83 ዓመቱ ነው። ከተሳሳትኩ አርሙኝ። እናም አንጋፋ የሆነ ክለብ ነው። በአፍሪካ ውድድሮችም ኢትዮጵያን ወክሎ ብዙ ጊዜ የተጫወተ ክለብም ነው። ይህ ክለብ በአዲስ አበባ መቀመጫውን ያደረገ ክለብ ሲሆን ከአዲስ አበባ አልፎ በኢትዮጵያ ብዙ ደጋፊዎች ካላቸው ክለቦች ውስጥ ቀዳሚ የሚቀመጥ ክለብ ነው። ነገር ግን አንድ ክለብ ይበልጧል። በዋንጫና በስኬት ሳይሆን በደጋፊዎች ብዛት የሚወደድ አንድ ክለብ አለ። በተለይ በወጣቶች ዘንድ የሚወደድ እና የወጣቶች ክለብ የሚባል አንድ ክለብ ሲሆን እዚሁ አዲስ አበባ ሲሆን ለቅዱስ ጊዮርጊስ ደግሞ ደርቢ ነው። አንደኛ ደረጃ ኢትዮጵያ ቡና ነው። ኢትዮጵያ ቡና በዋንጫዎች ብዛትና ብዙ ክብሮች በመያዝ ከቅዱስ ጊዮርጊስ ባይበልጥም በደጋፊዎች ብዛት በኢትዮጵያ አንደኛ ላይ የሚያስብል ደረጃ ላይ ነው። የተመሰረተው በ1949 ሲሆን ይህም 79 ዓመቱ ላይ ያስብለዋል። ቅዱስ ጊዮርጊስ በ4 ዓመት ቢበልጠውም ክለቡ የኢትዮጵያ ፕሪሚየር ሊግን 6 ጊዜ አሳካ ሲሆን የኢትዮጵያ ዋንጫን ደግሞ 5 ጊዜ በላይ አሳክቶታል። እናም ይህ ሁሉ ታሪክ በአንድ ክለብ ይበለጣል፣ በቅዱስ ጊዮርጊስ ይበለጣል። የሁለቱ ጨዋታ ሲኖር ፖሊሶች ይበተናሉ፣ ጸጥታ አስከባሪዎች በየፊናቸው ይሄዳሉ። ለምን ከተባለ ብጥብጥ፣ ሁካታና ጸብ አለ ማለት ነው። እናም በየጊዜው ሁለቱ ደርቢዎች ሁሌ ይፈራል። ሁለቱ ደርቢዎች በአዲስ አበባ ከተጫወቱ ከ6 ዓመታት በላይ ሆኗቸዋል። እናም በአሁኑ ዓመት ከ6 ዓመት በኋላ በአዲስ አበባ በአሁኑ ዓመት ተጫውተዋል። እናም ቅዱስ ጊዮርጊስ ድሉ ቀንቶታል። አንደኛ ደረጃ ላይ የሚያስቀምጠው አሁን ላይ በደጋፊዎች ብዛት በጣም ብዙ በኢትዮጵያ አንደኛ ስለሚያስብለው ነው። እናንተ ምን ትላላችሁ? ከነዚህ ቡድኖች ማን ነው በእውነት ትልቁ?
እናንተ የምትደግፉትስ ክለብ ማን ነው? አስተያየታችሁን በኮሜንት ጻፉልን። ቪዲዮንም ላይክ አድርጉ። ቻናላችንንም ሰብስክራይብ ማድረጋችሁን እንዳትረሱ እያልን በሌላ ቪዲዮ እስከምንገናኝ እዚህ ጋር እንሰናበታችኋለን።